እንዴት ናችሁ? ሰላም ነው? ደህና ሰላም አለይኩም። በአይን ማይታዩ ጅም ይታየው አለ መጥፎ ነገር ሸይጣን ምናምን ያንን ያስወግድላቸው ነበር። ከምንድን ነው የምሰራው? ሻይ ነገር የሚላል ነው። እስጎብኝም አለ ዘኪ ይባላል። ያለበት የለችም። የአራስ ሞቃ ባልና ሚስት አንድ ቤት ውስጥ እያሉ ባል ለጦርነት መሄድ ከፈለገ አስተራቂው መንገድ እየፈለግን ነው። ባለፈው ሰርቼላችኋለሁ ወስደላችኋለሁ፣ ግን ጨለማ ስለነበረ አይታይም። ድጋሚ ከፓፕሱ ጋር መከላል ማለት ነው። ይሄ ቦታው ምንድን ነው? አስተራቂ ሲያምር መገጣጠሚያዎች አለ 5 ብር ውስጥ እስከዛች ጋር አንድ ነው ማለት ነው። መውጫው አንድ ነው። መውጫው አንድ ነው፣ ግን መንገዶች 379 ናቸው 5 በር ውስጥ ማለት ነው። ከነሱ ውስጥ ቀጭኗ መንገድ አስታራቂ ናት። እቺ ነች ቀጭኗ መንገድ። አረገን ነው እዛች ጋር በቀርጽ ችግር አለው። ችግር የለውም። እሺ እንደዛ ከሆነ ድምጽ ላይ ያዛ። እሺ 5 በር አለ ሀረር ውስጥ። ከአምስቱ በሩ ደግሞ አንደኛው ሸዋ በር ነው፣ ሁለተኛው ደግሞ ቡዳ በር ነው፣ ሶስተኛው ደግሞ ሰንጋ በር ነው፣ አራተኛው ደግሞ የረር በር ነው፣ አምስተኛው ደግሞ ፈላና በር ነው። እና እነዚህ 5ቱን በሮች 12 ሰዓት ሲመሽ ይዘጋሉ፣ ጠዋት ሲነጋ ይከፈታል። በጦርነት ጊዜ ማለት ነው። አሁን ግን 24 ሰዓት ክፍት ነው። ሁሉም በሮች የራሳቸው ምክንያት ያላቸው። በድሮ በረብሻ ጊዜ ድል ሲያሸንፉ በሸዋ በር ነው የሚገቡት። ቡዳ በር ያሉበት ምክንያት ደግሞ ምሁሮች የበዙበት ሰፈር ነው። ገና ከውስጥሽ ስታወሪ ሳጨርሺ ይነግሩሻል። እንዴ አንተ ቡዳ ነህ ትለዋለሽ። የምሁሮች ሰፈር ነበር። ሰንጋ በር ደግሞ ማለት ፍየል፣ በሬ፣ በግ በዛ በኩል ነው የሚገባው። ረርበት ያሉበት ምክንያት ደግሞ ቬጂቴብል በዛ ነው የሚገባው። ፍሩት አይነት አገዳ፣ ማንጎ፣ ጊሽጣ ምናምን በዛ ይገባል። ሁለተኛ ደግሞ የረርበር ያሉት ሸዋል ፌስቲቫል እዛ ይከበራል። ዩኔስኮ ላይ የተመዘገበው ሸዋል ፌስቲቫል በኤረርበር ነው። እና ፈላና በር ያሉበት ምክንያት በአማርኛ ፈላና ማለት በኦሮምኛ ማንኪያ ማለት ነው። በአደረኛ ደግሞ አሱሚ በሪ ማለት ቆንዶ የእንትኖች ቅመማ ቅመሞች እዛ ነው የሚሸጠው ማለት ነው። አደሬዎቹ በየቤታቸው ደግሞ ሐኪም ቤት አይሄዱም። የራሳቸው መድኃኒት አላቸው። ራስ ምታት ሲያማቸው ግቢያቸው ውስጥ ቅጠል ቆርጦ ነው የሚጠቀሙት። ጋስትሪክ ምናምን ሲይዛቸው ግቢያቸው ውስጥ አለ፣ ሐኪም ቤት አይሄዱም። ስለዚህ ማለት ነው 12 ሰዓት ይዘጋል፣ ጠዋት ይከፈታል። እንደገና ደግሞ 379 መገጣጠሚያዎች አሉ። ከነሱ ውስጥ አስታራቂ ቺናት ማለት ነው። እንደዛውም በየ50 ሜትሩ መስጊዶች አሉ። 99 መስጊዶች 5ቱ በር ውስጥ አለ። አንደኛው ይሄ ነው። ይሄኛው ነው። አዎ ሼክ አባስ መስጊድ ይሉታል። በየ50 ሜትሩ ህዝብ ሩቅ ሄዶ እንዳይሰግድ አቅራቢያው ሆኖ እንዲኖር መስጊድ ያደረጉ ማለት ነው። እና ደግሞ ሀረር የራሷ ሳንቲም፣ የራሷ ባህል፣ የራሷ ቋንቋ ያላት ሀገር ናት። በድሮ ጊዜ ሳንቲሞች እዛኔ የሚገበያዩበት የነበሩ ሰዎች ነው የሚያውቁት። የራሳቸው ባህል፣ የራሳቸው ቅርጽ፣ የራሳቸው
ሳንቲም ያላት ሀገር ናት። ከነሱ ውስጥ ደግሞ አስታራቂ እቺ ናት ማለት ነው። አስታራቂ ደግሞ ያሉበት ምክንያት በ1672 ክፍለ ዘመን ጊዜ የክርስቲያን ኪንግ እና የሙስሊም ኪንግ ሊገዳደሉ ሰይፍ ይዞ ሲሄዱ በዚህ መንገድ ላይ ይገናኛሉ እና በየት በኩል እንደሚያልፉ ሁለቱም ሊገዳደሉ የተፈለጋጉ ነው እና እነሱ ተታርቆ ህዝቡንም በአንድ ገበታ እንዲበሉ አደረገች እቺ መንገድ ማለት ነው። ሀረሪዎቹ ደግሞ ቤታቸው ሀውሳቸው የራሱ ታሪክ አለው። 5 ነደባ አለው። 5ቱም ነደባ የየራሱ ፍቺ አለው። የቤቱ አባወራ የሚቀመጥበት፣ ምሁሮች የሚቀመጡበት፣ እንደ ሃይማኖት ሀረሪዎች ማለት ሴትና ወንድ አንድ ላይ አይቀመጥም እና ሴቶች የሚቀመጡበት አለ እና እናቶቻቸው የሚቀመጡበት አለ። እንደዛውም ግድግዳዎቹ ላይ ስፌት፣ ሳህኖቹ የየራሳቸው ታሪክ አላቸው። ሀዘን ጊዜ ያወርዱትና ይጠቀሙታል። ሰርግ ጊዜ የሚጠቀሙታል እና 3 ጣቄጦች አሉ። ያ 3 ጣቄጥ ደግሞ ባልና ሚስት ሲጣላ አንደኛ ክስ መጀመሪያው ጣቄጥ ላይ ነው የሚቀመጠው። ነገሩ ሲጠነክር ሁለተኛ ላይ ይቀመጣል። እስከ ፍቺ ደረጃ ሲደርሱ ደግሞ 3ኛው ላይ ነው ጣቄቱ ላይ ነው የሚቀመጠው ማለት ነው። 2 ታች ያሉት ደግሞ ቀብር ሞት እንዳለብሽ እንድታስታውሺ ማለት ነው። አሁን ይሄ ምንድነው የሚባለው? እዚህ ደግሞ ሸሪፍ ኸሊል ማስተማሪያ የህፃናት ሃይማኖት ማለት ነው። ይሄም ደግሞ ሸዋል ፌስቲቫል ዩኔስኮ ላይ የተመዘገበው ማለት ነው። ባለፈው ዓመት ነው የተመዘገበው። እና አማንታቆ አልና አልሐምዱሊላህ እንደዛውም ማለት ነው። በእንጨት የተሰራ ሳህኖች አሉ። በእንጨት የተሰሩ ማለት ነው በድሮ ጊዜ እና ለሰርግ ይጠቀሙታል። እንደዛውም አብሽ ወጥ ነው የሀረሪዎች ባህል ምግብ ማለት ነው። በሀደረኛ ሁልበት መረኽ ይሉታል እና 1 ሳምንት ቢቆይም ይጣፍጣል ወጡ ማለት ነው። ይበላል። አሁን ደግሞ እሱን ወጥ እናቶቻችን ነው መስራት የሚችሉት እና አደሬዎች ናቸው። ስለዛ በሀደረኛ ደግሞ ሁልበት መረኽ አሉት። በአማርኛ አብሽ ወጥ ይባላል። ያው በየመንገዶቹ ላይ ዩኔስኮ ላይ ከተመዘገበ በኋላ በየመንገዶቹ ሀረር ካልቸራል አለ ማለት ነው። አሁን አሞራ ማብያ ነው። አሁን ወደዛ ነው የወጣ ነው። ከዛ ነው ወደዚህ የመጣችው እና ጅብ ትርኢት አለ 12 ሰዓት በኋላ። ጅቡ ነው። 5 በር እንዳለ 5 የጅብ ቀዳዳዎች አሉ። 12 ሰዓት ሲሆን እናትና አባቶቻችን ቀን የበሉትና የተረፈውን በር ፊት ለፊት ያስቀምጡለታል ለጅቡ። በዛው ቀዳዳ ገብቶ ነው የሚበላው። እንደዛውም ደግሞ በአይን ማይታዩ ጅም ይታየው አለ መጥፎ ነገር ሸይጣን ምናምን ያንን ያስወግድላቸው ነበር ጅቡ ማለት ነው ታሪኩ። ስለዚህ ሀረሪዎች ደግሞ በእጃቸው ብዙ ጽሁፎችን ጽፎታል። አሁን ሀረር 900 ዓመት በፊት እናቶቻችን በእጅ የጻፉት መጽሐፍ ቅዱስ አለ፣ ቁርአን አለ፣ ውዳሴ አለ። እንደዛውም በ76 ኪንግ ነው ሀረር ያስተዳደረችው ከአሚር ሀቦባ እስከ አሚር አብዱላሂ። አሚር አብዱላሂ ማለት እዛ ዱክበር ላይ ፎቶ ያለው ዘላስት ኪንግ ነው እና እነዚህ 76 ኪንጎች በሃይማኖት ነው እየተዳደሩ የነበረው። እንደዛውም ግን ሌላ ሃይማኖትም ይቀበሉ ነበር። መጥፎ ብቻ የሚያስቡን ነው የማይፈልጉት እና 5 በር ነው መጀመሪያ ዩኔስኮ ላይ የተመዘገበው። ከዛ ሁለተኛ ደግሞ ቅርጿ ነው የተመዘገበችው። ሶስተኛ ደግሞ ሸዋል ፌስቲቫላቸው ዩኔስኮ ላይ ተመዘገበ። ያው ፕሬዝዳንታችን ኦርዲን በድሪ ዩኔስኮ ላይ ሸዋል ፌስቲቫል ዲሴምበር 5 ከተመዘገበ በኋላ 5 በር ውስጥ ያሉ 379 መገጣጠሚያዎች ላይ የሀረሪ ካልቸር በዓል በየግድግዳው ላይ እንዲታይ ታሪኩ እንዲታይ ያደረገ ማለት ነው፣ በዩኔስኮ ብር ማለት ነው። ስለዚህ አሁን በቀን 1000 ሰው በላይ አስታራቂን ለማየት ይመጣል። እንደዛውም ሀረር ሲመጡ አስታራቂ ጅብ ትርኢት እና የሀረሪ በዓል ቤትና ልብስ ለብሶ ነው እንግዶች ብዙ እንትን የሚሉት ማለት ነው ዩኔስኮ ላይ ከተመዘገበች በኋላ።
እና እንደዛውም 12 ሰዓት በኋላ 5 በር ውስጥ ለግብይት የመጣ ሰው ይወጣል። ሀረሪዎች ብቻ ነው የሚኖሩት። አይፈቀድም ነው? ይፈቀዳል፣ ግን ነዋሪ ከሆንሽ ነው። አብዛኛ ሰው አሁን 5 በር ውስጥ የሚታየው ሰው ለግብይትና ለሰው ጥየቃ ለምግብ ለመብላት ለምናምን ነው እንጂ ነዋሪ አይደሉም። ነዋሪዎች ሁሉም ቤታቸው ውስጥ ነው ያለው። ሁሉም 5 በር ውስጥ ያሉ 379 መገጣጠሚያዎች የራሳቸው ሰፈር ስም አላቸው። ይሄ አሁን ሼክ ሀሺም ሰፈር ይባላል። ሼክ ሀሺም ማለት በጸሎት ሀገር የሚጠብቁ የነበሩ ናቸው። እና ይሄ ጦር ፊቱን ወደ ላይ ካደረገ ሀገሪቷ ሰላም ላይ የለችም ማለት ነው። ይሄ ምስሉ ስዕሉ እኮ ይሄኛው ፊቱ ወደታች ካደረገ ሀገሪቷ ሰላም ላይ ናት ማለት ነው። አንድ ባልና ሚስት አንድ ቤት ውስጥ እያሉ ባል ለጦርነት መሄድ ከፈለገ እቃ ሰበስብ፣ ሚስትየው ቤት ከሌለች እቃውን ሰብስቦ ያንን ጦር ፊቱ ወደ ላይ ያደርጋላትና ሄዳል። ሚስቱ ቤት ስትመጣ ጦሩን ስታየው ባሌ ለጦርነት እንደሄደ ታውቃለች ማለት ነው። ይሄ ደግሞ አባባል በአረብኛ ላ ተህዘን ኢነላህ ማዕና ይላል። ዲፊኒሽኑ ደግሞ ማለት ነው ለሁሉም ነገር ፈጣሪ ያለና አታስቡ። እንደዛውም ማለት ነው ሀረር ውስጥ የፈጣሪ ባሪያዎች አሉ። ለጸሎት የተመደበ ሰው አለ። ቤት ውስጥ ተቀምጦ ፈጣሪ ብቻ እየለመነ ሀገሪቷ የሚጠብቅ አለ። ለጦርም ይሄዳል። እንደዛውም ማለት ነው ሁላቸውም ዋና ፍላጎታቸው ዓለም ላይ ያለ ህዝብ ራሱ ወደ ፈጣሪ ተመልሶ ጥሩ ነገር እንዲሰራ ነው የተፈለገበት። ግንስ ሁሉም ሀረሪዎች የራሳቸው ካልቸርን ሀዘን ጊዜም የሚለብሱት አለ። እንደዛውም አንድ ልብስ በሁለቱም በኩል የሚለበስ አለ። ሀዘን ጊዜ የሚለብሱት አለ፣ ገልብጦ ደግሞ ሰርግ ጊዜ የሚለበስ አለ። አንዱ ብቻ ማለት ነው። አዎ ሀረሪዎች ደግሞ እድር ቤት ሲሄዱ ይዞ የሚሄድ የራሳቸው ታሪኮች አላቸው። ያንን ታሪክ ደግሞ ሰርግ ጊዜ የራሳቸው የሚሉት አለ። ያ ጭፈራዎች ደግሞ ምን ነው ፈጣሪ መለመን ነው እና የራሳቸው ባህል አላቸው። አሁን ለምሳሌ አንድ ሴት ስታገባ 40 ቀን ጓደኞቿ ጋር ልብስ ለብሳ 5 ብር ነው የምትዞረው። ሁለተኛ ቀን ደግሞ እናትና አባቶች የራሳቸው እንትን አላቸው። ሶስተኛ ቀን ደግሞ በቬሎ ከወጣች በኋላ ሰኞ የራሳቸው ባህል አላቸው። ጸጉሯ የምትሰራበት ባህል አለ። የወንዱ ቤት እናትና የሴቷ እናት የሚገናኙበት ቤት ሰርጉ ቤት ማለት ነው። ከዛ የሚወስዱትም የራሳቸው ታሪክ አላቸው። ያ ታሪክ ደግሞ በስፌት የሚወስዱት አለ እና ያ የሚወስዱት ምንድነው ወቃሊም በገበታ በእንጨት የተሰራ ያልኩሽ በዛ ገበታ ነው የሚወስዱት ማለት ነው። ገበታ ማለት ስናይ ደግሞ ይሄ ነው ማለት ነው። ያ ጥቁሩ ይሄ ደግሞ የትኛው በር ነው? ሱቅጣት በሪ ማለት ሰንጋብር። ሱቅጣት በሪ በአደረኛ ነው። ሰንጋብር ደግሞ በኦሮመኛ ነው። ባቡ ሰላም ነው ዋናው የሰላም በር ነው በአረበኛ ሲተረጎም ማለት ነው። ያው ፕሬዝዳንታችን ጅብ ሲያበላ ደግሞ እዛ ላይ ረጅም ነው ግን ረጅም ነው። ሰፈር የራሱ በጣም ውብ የሆነ ታሪክ ያለው ሰፈር ነው። የሼክ ሀሺም ሰፈር ይባላል። ሼክ ሀሺም ማለት ደግሞ የአላህ ባሪያ ነበሩ። ከአላህ ባሪያ በመሆን አልፎ ይሄ ምን ይሉታል ፊል፣ ይሄ ቅንዱ እንዲህ የሆነው ፊል አለ እኮ ውሃ ብዙ የሚጠጣው ምን ይሉታል ወፍራሙ። ያ ወንዝ ሄዶ እንጨት ይዞላቸው ገመድ ደግሞ እባብ ሆኖላቸው ከወንዝ እንጨት ያመጡላቸው ነበር። አላህ ባሪያ በመሆን ማለት ነው። ሼክ ባድር ማለት ደግሞ ለሐረር ራሱ ሐረር ስም የሰጣት ሼክ ባድር ናቸው።
መጋላ ምንም ግብይት የሌለበት ጊዜ ማለት ነው። እና ሼክ ሀሺም ደግሞ በጸሎት የሚታወቁ እዚህ ሰፈር ሀረሪዎች እና በጀኔሬሽን የመጣ ነው ማለት ነው። እና ያ ሀረሪዎች ደግሞ ሀገር የሚጠብቁ በጸሎት አለ፣ በጥበቃ በሁሉም ነገር አለ። ግን ካልቸራቸውን በጣም ነው የሚያጠብቁት እና ሰው ወዳዳ ናቸው። ከአሜሪካንም እና ከካናዳ ሀረር ዘር አትመርጥም ተቀባይናት እንግዳ ይባላል አባባል ማለት ነው። ስለዚህ ይሄ የምናያቸው ስፌቶች ደግሞ እያንዳንዱ የራሱ የሆነ ፍቺ ያለው ይሄም ያው ገበት እንትኖች ማለት ነው። ይሄ አሁን ሀዘን ቤት ወይንም ሰርግ ቤት ሲሄዱ እናቶቻችን እንጀራ ምናምን ይዞበት ይሄዳሉ። ያኛውን ደግሞ ጌጣጌጥ የሚያስቀምጡበት ሙሽራዋ መልስ ቀን የምትለብሰው ጌጣጌጥ እዚህ ውስጥ ሆኖላት ነው የሚሄድላት። እና ያው ሁሉም ሀረሪ ብሔረሰብ ማለት ነው በዛም በረብሻ ጊዜም ሁላቸውም በጸሎት እንጂ መጥፎ ይሰሩ አልነበረም። እና በየበሩ ላይ ደግሞ በአመት የሚከበር የራሳቸው በዓል አላቸው በየወሩ ማለት ነው። ያም የአምስቱን በር ካርታ ነው። ይሄኛው የአምስቱን በር ካርታ ያው ከመገጣጠሚያዎች ሁሉ ይሄም አሁን የአላህ ባሪያ ስም ነው። እዚህ ግቢ ቀብራቸው አለ። አው ሸሪፍ ሐለፍ አዋጅ ይባላል። ቀብራቸው እዚህ ነው። እዚህ ቤት እዚህ ቤት ውስጥ ማለት ነው። የፈጣሪ ሰው ነበሩ። ሰው አይኖርበትም ታዲያ? ይኖሩበታል። አሪዎች አሉ ተቀብሮበት ያለ እሳቸው ድሮ ነው። የልጅ ልጃቸው በጀኔሬሽን እየተቀያየረ ነው እዚህ ጋር የመጣው። ግን የእነሱን ባህልና ካልቸርና ጸሎትን አያውቁትም። ሰኞ ምን ያደርጉ ነበር፣ ሐሙስ ምን ያደርጉ ነበር እና አሹራ ወር የሚሉት አለ። እንደ መስከረም አንድ አዲሱ ዓመት፣ በአሹራ ደግሞ አዲሱ ዓመት በአረብ አቆጣጠር የሚደረግ ገንፎ ምናምን አለ። ያው ቤተሰብ ያወረሰውን ነገር ሀረሪዎች አያቆሙትም፣ ያደርጋሉ። ሐሙስ ቀን የሚጸልዩት ነገር አለ፣ አርብ ቀን የሚያደርጉት ነገር አለ። እንደዛውም በየአመቱ ድልድል የሆኑ ቀን ወሉድ፣ አሹራ እና ሰፈር ስሪ ምናምን አርግቶ የሚያከብሩበት ቀን አለ። ጋይሶች የኔና ፓፕሹ አሁንም እንደቀጠለ ነው ዙረታችን። ሰውም አግኝተናል የሚያስጎበኘን አሪፍ ቪዲዮ ይሆናል፣ ምንም ጥርጥር የለኝም። እሱ እያፈረ ነው፣ እኔ እያስጎበኘሁት ነው። ምንም እንኳን አልተቀረጸ ፎቶው ራሱ አላነሱ። ያው አስጎበኚው እኔም አለው። ያው አስጎብኚም አለ። ዘኪ ይባላል። ዘኪ ማንኛውም ጊዜ ሀረር በመጣችሁበት ጊዜ ደውላችሁ ሀረር ላይ ያለው ታሪኮች ሀረር ራሷን የቻለች ባህሎችን ለማሳየት ዝግጁ ነው። ንገራቸው፣ ስልክን ንገራቸው። ስልኬ ደግሞ 097 30 93 11 ዘኪ ብላችሁ 24 ሰዓት መደወል ትችላላችሁ። ኑ ብቻ ያስጎበኛችኋል። ከአሜሪካንም እና ከካናዳ ሀረር ዘር አትመርጥም ተቀባይናት እንግዳ ይባላል። ሰምታችኋል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጉዟችን እንደቀጠለ ነው። የሌለ ነገር የለም። በጣም የሚያምረው በጣም ደስ ይላል። ቆንጆ እኔ ራሱ ዛሬ ነኝ። ለዛ እኮ ነው እኔ ነኝ እያስጎበኘሁት ያሉት እኔም አይናፋር እሱም አይናፋር። እኔ ላልፍ ናቀስ ብለህ ጋይስ ውሻ እንዳት በጣም
ሌላ ጊዜ አይመጣም። ዛሬ ጀምሮ ውሻ ጉድ አድርገን አስቡት። በዚህ የለም መንገድ። ኦኬ ጸሎት ቦታ ነው እዛ ጋር መጥቶ አሊ ኢማጅ ይባላሉ። የአላህ ባሪያ ነበሩ። ቀደም እንዳየነው አው ሸሪፍ ኸለፍ አዋጅ እንዳየነው እነዚህም በጸሎት ሀገር የሚጠብቁ የነበረ ሃይማኖት የሚያወድሱ የነበሩ ናቸው። ዛሬ በጣም ብዙ ነገር ነው እንትን የነገርከን፣ ግን እኛ ፎቶ ለመነሳት ነበር የመጣ ነው እና ኳስ ጫወታሉ። መንገድ ላይ ምግብ ይሸጣል። የሌለ ነገር የለም። በጣም ደስ ይላል። አየሩ ራሱ ደስ ይላል በጣም። በዚህ ያው ከአምስቱ በሩ አንዱ እሱ ነው። መውጫው ይሄን ከአምስቱ በሩ አንዱ ያኛው ኤረርበር ያልኩሽ ማለት ነው። በዚህ ወዴት ነው የሚወስደን? በአስፋልት እንወጣለን። አስፋልት መውጫ የፈለጋችሁ ወይስ ነበራችሁበት መንገድ? አይ አይደለም፣ ወደሚወስደን ነው። ባህላዊ ቤት እዚህ ጋር ክፍት ከሆነ ኦኬ አለ። እሺ አይተን ካልሆነ ወደ አስፋልት። እሺ ያው ቅድም እንደነገርኳችሁ ሀረሪዎች 12 ሰዓት እስከ ማታ 2 ሰዓት በእጅ ጽሑፍ ቁርአን፣ ሐዲሶች፣ ውዳሴዎች ይጽፉ ነበር። ያን የሚጽፉበት ማቴሪያል ነው። ያኛው ስክሪፕቶ ነው፣ ያኛው ቁርአን ነው፣ ያኛው ኪታብ፣ ያኛው ከሰል ነው እና ዩኔስኮ ላይ የተመዘገበው ሸዋል ፌስቲቫል ደግሞ እዛ ነው ይባላል። 1000 ዓመት ሀርላ ጽሑፍ የኛ አሁን አጻጻፍ ነው። ጽሑፍ ነው። ጽሑፍ ነው። አረቢ አሊፍ በታ። ይሄኛው ደግሞ የሀርላ የድሮ ነው። ይሄ ደግሞ የምታዩት 5ቱን ግንብ የተገነባበት ድንጋይ ነው። ስም አለው። ሀርሺውን ይሉታል። ስስ ነው። በተቀመጠ ቁጥር ይጠነክራል እና ግንቡን ደግሞ ሲገነቡ ጭቃውን ያቦኩትና 9 ወር ይቀመጣል። ከተቦካ በኋላ ከሲሚንቶ በላይ በደም እንዲይዝ ማለት ነው እና ስስ ነው። በተቀመጠ ቁጥር 1000 ዓመት መቆየት እድል አለው ድንጋዩ ማለት ነው። ናይሻሙና ቻችን እንዴት ናችሁ? እሺ ካለ ቀጥታ መምጣት ነው። አረ መቀመጫ ቢስ ቼክ አድርጉ። ያስፈቀደ ነው መሰለኝ መኖሪያ ነው። ልግባ? እሺ እንዴት ናችሁ? ሰላም ነው? ደህና ሰላም አለይኩም። የተባረከ ውጪና እንዴ ላንሳሽና እዛ ወደስ እዛ ላይ አረ ነው ሁላችሁ የቪዲዮ ነው ግን የሰጠው። ተነሽ ቀስ ብለሽ ስፌቶቹን በእጅሽ እየነካሽ ምናምን። እሺ
ቪዲዮ እንስራና ከዛ ያው ስፌቶቹን በእጅ እየለቀ አላህን ባዚ ለመጥተን እጂ ወረጋ አዎ ደግሞ ከሶፋቱ ሸዋምታ ጎፍት በማንዳ አኒ አምባ ይለመት ሽሽት ያመተ ወላሂ አይዲ ፕሪፕ እንታ እሺ ወደጋ ወንሽ የመተኛ ነው ቀደም እንደነከርኩሽ 5 ነደባዎች አሉ እና አምስቱም የራሳቸው ፍቺ ያለው ይሄ የቤቱ አባወራ የሚቀመጥበት ነው። ሴቶቹ ደግሞ እዛ ይቀመጣሉ እና ምሁሮች የሚቀመጡበት አለ፣ እናቶቻቸው የሚቀመጡበት አለ ማለት ነው። ይሄ ደግሞ የምታዩ እንጨት ላይ እንትን ከሊም ይጠቀለልና ይቀመጣል። አንድ ከተቀመጠ አንድ ሴት ያላገባች አለች ማለት ነው እዚህ ቤት ውስጥ። ሁለት ከሆነ ደግሞ እዛ ላይ ሁለት ከተቀለለ ደግሞ ሁለት ያላገባች ሴት አለች። አሁን የለም ያላገባች የለችም ወላሂ። እሺ ፎቶ ላንሳሽ አንዴ ቆይ። እሺ ገንፎ አላስገባው የአራስ መውጫ ገንፎ ነው። ቆንጆ ነው፣ ይጣፍጣል። እንደውም ማርያምን ነጭ ሻይ አዲስ አበባ ከምንድን ነው የሚሰራው? ሻይ ነገር የሚላል ወተት ባለበት አሸራ ያጋልቡትና የቡና ገደባ ያቃጠላል። ያው የሀረሪ ባህል ቤት እና የሀረሪ ሰዎች እንግዳ አክባሪ ፍቅር እንደሆኑ ደግሞ የሀረሪ ባህል መብላትሽ መጠጣትሽን አሳያቸው። እቺ ደግሞ በሀረር ውስጥ መጋለ ጉዶ አሞራ የሚበላበት ሰፈር በቡና የፈላ ቡና የተታወቀች ነው አለ። አሁን ዘግታ መጣቻ። እቺ ደግሞ መሬማ ትባላለች። ስጋ ገዝተሽ መጥበስ እንደ እናቱ ነው መጣችልሽ። ክትፎ በፈለግሽ። ስለዚህ አንዳችሁ ስልክ ለያዝ ዳራሴ እሱ ያል እኔ የሱማ ያንተብይሰራ ያመጣል፣ ያስበላል፣ ያስጎበኛል። አሞራ የሚበላበት ቦታ ጥርስ ይባላል። ካፌ በክትፎማ ተያው ሀገር ቤት ራሱ የለም። እሷ የምትሰራው ክትፎ በትዕዛዝም ሰራለች እና ባለሽበት ቦታ ደግሞ በዲሊቨሪ ዛሬ ደግሞ ሁለት ሴቶች መጡ ከአዲስ አበባ። እሺ ሽሮ ሜዳ ይሆናሉ። አቦ ምን አይነት አማምሮ በሌሊት ነው ድሬዳዋ ነው የመጣሁት ለገብረ ስማካ ዲጁማ አሞራ
አሞራ ክረምት ነው የለማ አሞራዎች የሚያበሉበት ቦታ የት ነው አሉ። ወይ እዚህ ነው ላይ ተቀመጭ ኩርሲ ላይ በበለሽ ተቀመጭ ያልኳት አሞራ የታለ አለች። አሞራ ለሁሉ ዶራስ መጣን ፈቃድ አላጣል ደግሞ አሁን የለም እንደ አሞራ የለም። የሰበሰቡትን ዝናብ ያረጥበላቸዋል። ስጋው የሰበሰቡትን ቀለብ ዝናብ ሲያረጥብላቸው ያ ቀለቡን ይበላሉ ለሁለት ወር ነው። ስለዚህ ጠፋሉ አይመጣም። አንድ አላህ መጣላችሁ አልበላም ማለት ጠገበች። ያው ጅብም በአመት አንዴ የማይመጣበት ጊዜ አለ። የኛ አመት በዓል አረፋ አመት በዓል ጊዜ 3 ቀን ቱርኮች በሬና ፍየል የሀገር ስለሚያርዱ ለደሃው ለሀብታሙ ስለሚበላ አይመጣም ጅቡ። እንዴት ብሎ ገበያ አይገቡ። እንግዲህ እንዴ የመጣው እኔ ጠፍቶኛል ጨርሰዋል። የለች ነገር አይተሽ አይ ለራስሽ የመጣሽ ይሄ ወንጀል ቀማሽ ይመሂጋ እንደዚህ የሚከራያል እንዴ? አይ ይሸጣል ይሸጣልም አላት እና ዜብ አላቸው። ይሄ ክራዩ ያኛ 5000 ብር አንቺ በአንድ ቀን 5000 ልብሱ ሀያጠጭ ባለ ያ የሪስኪ ቤት ያለሽ እናመሰግናለን። አረቢዎች ፍቅር ናቸው። በጣም አዎ አተድሪቁን ካና ኸውሱን ላይ ቢቃ ቀጠቴሽን ወአኺር ቤት አይ እንታ አለው ስሉ ቢአላይ ተራኩ እና ወረደ ነው አያትዋ ሶሲ ታድጋውም አክስቴ አዘንደ አን ኮ ዘላለም ለከፈተሽን ባይደይ ኦጂ አለከ ዘላለም ለስቴ አቦ አንኔ ጋር ቤት አድርገ ያልቲ አቦ ሚለ ሱ ተደረጉ ይምደጉዛ ወላ ስትሪም ተፈሻጉ ለሀት ሊተሳና ለቦቹል አና ኻኻት መግኘ ኾኸቱመ ስታውስ አሰጥከ በስታውስ ታርክ እንዴት እናመሰግን ተክ በጣም እሺ አመሰግናለሁ በጣም እሺ ቲንክ በቃ ዝም ብሎ ነው የሚወጣው ችግር የለውም። የእናቴ እህት ናት ብሰጣችሁ እኔ ያመጣላችኋለሁ አልኳቸው። ጉራጌ ናቸው ገባሽ? ለዛ ነው እና አክስቴን እየለኮሱ ነው። ለዛ ነው ቆምጦባቸው። በጥቂት አሁን እዚህ ነው ቆምጦ። ኦኬ ውስጥ ያለችዋ ደግሞ አራስ ናት። የእሷ ነው ገንፎ ይብላል። በልተን ጠጥተን ወተናል። ማይ ጋድ ሰው እዚህ አይደል እንዴ መኖር ያለበት? እና እውነትም ሀረር የፍቅር ሀገር እስከዛሬ ራሱ አለመምጣት እናደዳል። ግን መጣለው ካምቦል ስልኬን 6 ነው ወተናል። ዘጋና እስከ ስላሴ መርፌ ብትል አታገኝም ቦታ ለምን ህዝብ ብዛት። ኦኬ የአረቢዎች ባህላቸውን ለብሶ ወንዱ ሴቱ ጨፍሯል። ግቢ ያለ እስከ ሸንጎና ይሰማል። ከዓለም ላይ ሁሉ ይመጣል እና እዛን ቀን ደግሞ ሸዋል ፌስቲቫል ስለተመዘገበ ዩኔስኮ ላይ በቃ ለዚህ ሸዋል አመት በዓል ብሎ ዝግጅት አድርጎ የሚመጣውና ከአሜሪካ አረቢዎች 50 ዓመት በፊት ሀገር ይወጣሉ። አረቢዎች ለዛን ቀን ይመጣል። አሳያችሁ እዚህ
ትናንት ሄድኩኝ ጅቡማ በጣም ብዙ ሰው ነበር። ከዛ ደግሞ አንበላም አሉ ጅቦቹ ጠግበው። ጅቦቹ መጠላት እንዲያሉ ዝናብም ነበረ ዝናብ። ከዛ ሰዎቹ ተቀመጡ ሲባሉ መቀመጥም ቢያሉና መቅረብም ቢያለ ብዙ ሰው ይመጣል። 12 ሰዓት ቶሎ መውረድ አለብሽ። ኦኬ ቶሎ ለማስበላት ያው ሀረር ዩኔስኮ ላይ ከተመዘገበች በኋላ እድሜ ስጣውና ፕሬዝዳንታችን ሀገሪቱ ጎብኚ በዛ ውብ አድርጎ ህዝብ እንዲበዛ ቱሪስት እንዲበዛ አድርጎ ያው ሀረር የፍቅር ሀገር ናት። ያው ጅቡም ገንፎ ሲበላ በአይናችሁ እያያችሁ ኧረ ገንፎ ማየት አለባችሁ። ጅብ ገንፎ ይበላል። የምር ግን ይበላል። አዎ ደግሞ ይሄኛው አይደለም የሚበላው ኪንጋቸው ነው። ዛን ቀን የሚወጣው ነጩ ሲበሉ እዛን ቀን የጅቦቹ ሊቀመንበር ነው። ኪንጋቸው ነጩ ነው። እኛ አሁን ገንፎ በልተን ስንወጣ ገንፎ ይበላል። እንዲህ አድርጊው እሺ። ገንፎ በልተሽ አንድ ላይ የቅርብም ስለሆነ እንትን ይላል። ነይ ጋይሶች ልንበላ ነው እንግዲህ ሀረር መታችሁ ይሄንን ምግብ ቤት ታውቁታላችሁ። ሳትጎበኙ እንዳትሄዱ። ሀይ ደክሟል። ቻርጅ ግን እያስቸገረ ነው። ቻርጅ ሳላደርግ ነው የወጣሁት፣ ግን እስከ ምግቡ ድረስ ይደርሳል ይመስለኛል። እንጠብቃለን። አንድ ወንበር አቀብለኝ። ሰርተን እንጀራ ነው የምንበላው። ምን እንደሚባል ግን አላውቅም።
በያላችሁበት እየበላችሁ ሂዱ። በስመ አብ እኛ በጊዜ ነው የመጣነው። እኛ በጊዜ ነው የመጣነው። ይህ ሰው ሙልት ነው የሚለው ባንዴ እና ምልላችሁ ነው የነበረን ቆይታ ይህን ይመስል ነበረ። በሌላ አዲስ ቪዲዮ እስክመጣላችሁ ድረስ እወዳችኋለሁ። ዳ ፋሚሊ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰብስክራይብ እያደረጋችሁ ምን ሆናችሁ ነው? እና ባይ ቻው ቻው። ቤቢሽ ማለት እሱ ነው። አብረን የዋልነው ማለት ነው። ሰብስክራይብ አድርጉ ዳ ፋሚሊ በላችሁ። እስቲ ሰብስክራይብ አድርጉ ዳ ፋሚሊ ያ ቤተሰብ ሁሉ ጋይስ ነው የምላችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤታያችሁ እና ዛሬ የመጨረሻ ቀኔ ነው። ማታ ነው በረራይ ማለት ነው። ኦ ማይ ጋድ በጣም ነው የሚያሳዝነው። በጣም እያዘን ወደ ሀገር የሌለው ኤኒዌይስ በጣም አሪፍ ቆይታ ነበረኝ ሀረር ላይ። እስከ ማታ ያለው ውላችን ደግሞ አብረን እናያለን። ዳፋሚ ሰብስክራይብ አድርጉ። ዳፋሚ አይ ሰብስክራይብ አድርጉ። ወዳችኋለሁ ትላለች። አይ በቃኝ ጋይሶቼ፣ ዛሬ የመጨረሻ ቀኔ ነው። ሆዴ ባርባር አላለም። ሽምድድ ነው ያደረኳት ሀረርን እና በጣም ደስ የምትለው አየሯ፣ ሳቡ፣ ሺቲው ደግሞ ተመችቶኛል። በቃ በሺቲ ኮደድድድድድድ ነው። ሌላ ምን ታረጉታላችሁ? ይሄ አበባ ቤታችን ነበረ ድሮ። ቤት ሲያምር። እሺ ጋይሶች ከፓፕሹ ራሱ የመጨረሻ ምድር ይባላል የመጨረሻ ቀናችን ነው። እንግዲህ ሀረርን በደንብ ያሳዩካ። ለሚቀጥለው አመት ደግሞ ባንቺ ሰበብ በደንብ አሳያለሁ። የሚቀጥለው አመት በደንብ አሳየዋለሁ። አሁን አሳይቼዋለሁ። ፈጣሪ ለሚቀጥለው አመት በሰላም በሀብት በጤና ያቆየን። አሜን። እኔ ግን ስማምቶኝ አምሮብኝ ነበር ሁላ። ጋይሶች ይሄ ሸቀጥ ቤት ነው። በስመ አብ ሰው ወረፋ ባለባጃጁ ዛሬም ብዬ ሰጥቼዋለሁ። ሰው ስግስትል ይመጣል ሁሉ ነው በቃ ተባበረ።
እንዴት ሄዳለሁ ሳልነግርህ በሄደችም ሰው ባላጊ ያላታ ምናምን እኔ አንተና አለኛ ደግሞ አንድ ሰዓት ላይ እኔ እዛ ጋር ውስጥ ደግሞ አንድ ሰዓት ነው ብዬ በቃ እኔ ወይ ጠፋብኝ የወጣህ መስሎኝ ነበረ ስገባ ሳይ አየሁ ማይ ጋድ መከራተት ትጠላላችሁ። አሁን ያለ ሰዓቴ ነው የሚገባው። እሺ 3:40 የነበረው በረራ ጋይስ እኔ የምላችሁ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የሀረር ቀኔ አብቅቶ ገብቻለሁ አዲስ አበባ። እንዳያችሁት መዝጊያ ሳልሰራ ወደ ቤት ስለገባው እዚህ ቤት ሁኜ ልዝጋላችሁ ብዬ ነው። በጣም አሪፍ ቆይታ ነበረን። እጅግ በጣም ደስ የሚል ሰዎቹ በቃ ፍቅር የሆኑ ሰዎች ናቸው የተቀበሉኝ። ሰዎቹም በጣም ደስ የሚሉ ያው ቤተሰብ በላቸው ቤተሰብ ናቸው እና በጣም ደስ ብሎኛል። የእውነት በጣም ምን ልበላችሁ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ምንም ሳይሰለቹ እኔን ለማዞር በጣም ብዙ ለፍተዋልና እጅግ በጣም ነው የማመሰግነው። በጣም ቴንኪው በጣም ነው የማመሰግነው። እግዚአብሔር ያክብራችሁ እና የሀረር ሰዎች እጅግ በጣም ደስ ነው የሚሉት። በቃ ሙሉን ቪዲዮ እንዳያችሁት በቃ የሆነ ፍቅር የሆኑ ሰዎች ናቸው። እጅግ በጣም ደስ ብሎኛል። አሪፍ ቆይታ ነበረኝ። እወዳቸዋለሁ። የፋሚሊ ቤተሰቦች አመስግኑልኝ። ኤኒዌይስ አሪፍ ቆይታ ነበረን። ሰው እወዳቸዋለሁ። ለሁላችሁም በፍቅር ለተቀበላችሁኝ ሰዎች ቴንክ ዩ በጣም ነው የማመሰግነው። እወዳቸዋለሁ። ባይ